ደግፊኝ እናቴ ይብላልኝ ጎለጤ። እኔ ራሴ ቪክቲም ነኝ። በደም ካንሰር እየታገለች ስላለች አንዲት ድንቅና እንቁ ታዳጊ ከፊንቴክ ኢንቨስትመንት ጋር በተያያዘ ለ48 ቀን ያክል በእስር ቤት ቆይተው በዋስ ከተለቀቁ ሰዎች መካከል አንዱ እኔም ተጠቂ ነኝ እያለ ነው። የእሱን ጉዳይ እንመለከተዋለን። በምታምናት ጓደኛዋ ወደ ቤት ተጠርታ የግድያ ወንጀል ስለተፈጸመባት አንዲት እህታችንም እንመለከታለን። እንዲሁም ደግሞ በእህቱ ላይ አሰቃቂ ወንጀል ስለፈጸመ አንድ ግለሰብ እንመለከታለን። ሰብስክራይብ፣ ላይክ እና ሼር እያደረጋችሁ አብራችሁን ቆዩ። እኔ ራሴ ቪክቲም ነኝ ስለ ለምሳሌ ሶንግ ፕላስ ነው መኪና ዲል ያደረኩት ከፊንቴክ ኢንቨስትመንት ጋር ግን የተሰጠኝ ይቱ ነው። ለምንድን ነው ብትለኝ በወቅቱ አልደረሰም። ሶንግ ፕላስ ስላልደረሰ ምን አደረኩኝ? ብልጥ ልጅ የያዘውን ይዞ ነው የሚያለቅሰው ይባላል አይደለም? ስለዚህ ቢያንስ አትሊስት መኪናው ዲሌይም ቢሆን ይሄንን እየነዳ ያኛው እስኪደርስ ድረስ ብዬ ያስኩኝ። ግለሰብ እንግዲህ ከላይ እንደሰማችሁት ከ1000 በላይ ሰዎች በሚሊዮን ብር አወጥተው እጃቸው ላይ ምንም በሌለበት ሁኔታ እኔም ተጠቂ ነኝ ይሰጣል የተባለው መኪና አይደለም የተሰጠውት እያለ ነው። ይህ እንግዲህ አሁን ባለንበት ብዙ ሰዎች በየቦታው እያለቀሱ ባሉበት ሰዓት በእውነቱ እንደዚህ አይነት ንግግሮችን መስማት ብዙም ትርጉም አይሰጥም። ከዛ ውጭ ግን ሁሉም ተጠርጣሪዎች ህጋዊ ሂደቱ አልቆ ወንጀለኛ እስካልተባሉ ድረስ አሁንም ድረስ እንደ ወንጀለኛ የትኛውም ሰው እንዲጠራቸውም አይችልም። ያለመጠራትና የነፃነት መብታቸውንም የመጠቀም ወይም ደግሞ እንደ ወንጀለኛ ያለመታየት መብታቸው ተጠቅመው እንግዲህ በእግረኛው ሚዲያ ላይ ቀርበው ሰፋ ያለ ኤክስፕላኔሽን ሰጥተዋል ስለተከሰሱበት ጉዳይ አንድ ባንድ ማለት ነው። እናንተም እንግዲህ የራሳችሁን ሀሳብ ትሰጡበታላችሁ፣ ገብታችሁ ሙሉ ልታዩ ትችላላችሁ በእግረኛው ሚዲያ ላይ ማለት ነው። ከዛ ውጭ እግዚአብሔር አትፈትነኝ ፈተናን ማልፍበትን ጽናት ብቻ ስጠኝ ሚለውን የቅዱስ ቃሉን በትክክል የምታረጋግጥ እጅግ ድንቅና በጣም ጠንካራ የሆነች ታዳጊ ማዕዶት ትንሽ ላሳያችሁ ስለሷ። በጣም ጓጉቼ ነበርና ደግፊኝ እናቴ ይብላልኝ ጎለጤ። ሁሉ ህመም እኮ አሳልፎኛል። ስለዚህ ደግሞ ካሁን በኋላ ያለው ነገር ለሱ ቀላል። ዛሬ ከሰማናቸው እጅግ አሳዛኝ የወንጀል ድርጊቶች መካከል ሟች እንግዲህ ቅዱሳን ይርጋለም ትባላለች። አሰቃቂ የግድያ ወንጀል ነው የተፈጸመባት። እቺ ቅዱሳን ይርጋለም ብትባል እህታችን የ2026 የሚስ ወርልድ ኢትዮጵያ ተወዳዳሪ የሩታ ይርጋለም ታላቅ እህት ነበረች። ቅዱሳን ይርጋለም ማለት ነው። እንግዲህ በተፈጸመባት እጅግ አሰቃቂና የእገታ የግድያ ወንጀል ህይወቷ ማለፉና የመላውን ህዝብና የማህበረሰቡን ቁጣም ቀስቅሷል። ይህ ጉዳይ እንግዲህ በሞዴሊንግ ዓለም ስኬትን ለማስመዝገብ በምትተጋው ቅዱሳን ይርጋለምና ከትምህርት ቤት ጀምሮ በቅርብ የምታውቃት ጓደኛዋ ቅድስት ሙሉቀን መካከል የተፈጠረው እንግዲህ ወዳጅነት የነበረ ቢሆንም ከጀርባው ግን ምቀኝነትን አደገኛ ሴራ ተሸሽጎ ነበረ። እንግዲህ ዓርብ ዕለት ቅድስት ሙሉቀን ላለፉት ጥቂት ጊዜያት ያልተገናኘችውን ቅዱሳንን በስልክ በመደወል አዲስ ኮንዶሚኒየም ተከራይቻለሁ መተሽ ቤቴን ኤልኝ በማለት የማገናኘች ደግሞ አዲስ የስራ እድል አለ ብላት ትጠይቃታለች። እሷም የጓደኝነቷን በደስታ ወደ እሷ ጋር ትመጣና ሜክሲኮ አካባቢ ይገናኛሉ። ከዛም ይዛት ወደ መኖሪያ ገዛው ወዳለችው ኮንዶሚኒየም ይዛት ትሄዳለች ማለት ነው። ኮየፈጨ ኮንዶሚኒየም ይዛት እንደደረሰችም በእቅዳቸው መሰረት ውስጥ ተደብቆ የነበረው ፍቅረኛዋ ሜክሲኮ ላይ ከተቀበለቻት በኋላ ወደ ኮየፈጨ ወደሚገኘው ኮንዶሚኒየም ይዛት ትገባለች። በእቅዳቸው መሰረት ውስጥ ተደብቆ የነበረው የቅድስት ፍቅረኛም እንግዲህ እቺን ሴት በማፈን ድምፅ እንዳታሰማ አድርጎ እገታ ይፈጽምባታል። ከዛም ወደ ታጋቿ ቤተሰብ ይደውሉና 2 ሚሊዮን ብር ይጠይቃሉ ማለት ነው። ቤተሰቦቿም በከፍተኛ ድንጋጤ ውስጥ ነው ሁኔታውን ለፖሊስ ያስታውቃሉ። ከዛም የገንዘብ ድርድርና ዝግጅት በሚደረግበት ወቅት እንግዲህ አጋቾቹ ቅዱሳን በቅርብ የምታውቃቸው በመሆኑ ነፃ ብትወጣ እንኳን የፈጸሙትን ሚስጥር አሳልፋ እንደምሰጥባቸው ስለሚገነዘቡ በዚህም ፍርሃትና ጭካኔ በተሞላበት ውሳኔ በዚያው ዓርብ ዕለት ቅዱሳን ህይወቷ በአሰቃቂ ሁኔታ እንዲያልፍ ካደረጉ በኋላ አስከሬኗንም ማንም እንዳያገኙ በማሰብ እዚያው አካባቢ በተከራዩት ሌላ ተጨማሪ ኮንዶሚኒየም ውስጥ ደበቁት ማለት ነው። ሆኖም አጋቾቹ የፈጸሙት ግፍ በጨለማ ሊቀበር አልቻለም። የፖሊስ አባላት ባደረጉት ፈጣንና የተቀናጀ ክትትል ዋነኛዋ ተጠርጣሪ ቅድስት ሙሉቀን በአዲስ አበባ ጎተራ አካባቢ በቁጥጥር ስር ውላለች። ተባባሪው ደግሞ ፍቅረኛዋ ደሳለኝ ደግሞ ሁኔታዎች ሲከፋበት እንግዲህ ለማምለጥ ሞክሮ
አዳማ ከተማ ተደብቆ እያለ እንግዲህ በፖሊስ ተይዟል። በአጠቃላይ ከወንጀሉ ጋር በተያያዘ 8 ሰዎች በቁጥጥር ስር ውለዋል። እነዚህ ሰዎችም ወንጀሉን እንዴት እንደፈጸሙት ለፖሊስ እንግዲህ ቦታው ድረስ ወስደው ማሳየት ችሏል ማለት ነው። ከዛ ውጭ እንግዲህ ዛሬ ደግሞ በጣም አስገራሚም አሳፋሪም ከሆኑ ጉዳዮች መካከል የገዛ እህቱን አስገድሎ የደፈረው ግለሰብ የፍርድ ሂደትን የተመለከተ ጉዳይ ነበረ። በእስራት መቀጣቱን እንግዲህ ፖሊስ አስታውቋል። ተከሳሹ በረከት ስዩም የተባለ ሲሆን በከፋ ዞን ጊምቦ ወረዳ 40 ቀበሌ ተብሎ በሚጠራው አካባቢ እንግዲህ በመኖሪያ ቤት ውስጥ የግል ተበዳይ የሆነችውን እህቱን ረድኤት ስዩም ላይ አስገድሎ መድፈር ወንጀል መፈጸሙ ተገልጿል። ከድርጊቱ በኋላ እንግዲህ ለጊምቦ ወረዳ ፖሊስ ጥቆማ በመቅረቡ ፖሊስ በሰውና በሰነድ ማስረጃ ለጊምቦ ወረዳ አቃቤ ሕግ ያስተላልፋል። አቃቤ ሕግም መዝገቡን ለፍርድ ቤት አቅርቦ ክሱን እንግዲህ ከተመለከተ በኋላ ፍርድ ቤቱ እንግዲህ የቀረበበትን የክስ መዝገብ ተመልክቶ በ9 ዓመት ከ8 ወር ስርዓት እንዲቀጣ እንግዲህ ተወስኗል ማለት ነው። የደቡብ ምዕራብ ኢትዮጵያ ሕዝቦች ፖሊስ ኮሚሽን መረጃውን ይፋ አድርጓል። የዛሬ ዋና ዋና ጉዳዮች እነዚህ ነበሩ። ተመልካቾቻችን ሼር፣ ሰብስክራይብ እና ላይክ እያደረጋቸው የቀጣይ ቪዲዮዎች እንዲደርሱ አድርጉ። እናመሰግናለን።